ፍቅሬ ፊልድ ካም እንዴት አደረገ? ካንቺ ናፍቆት ጋር በጣም ደክሞኝ ነበር። አሁን ራሱ ስራ መግባት አለብኝ። መታጠቢያ ቤት ደርሼ መጣሁ። እሺ ቤት መሰሷችን ሳይፈ የኔ ፍቅር ባሊ ሳይመጣ ቆንጆ ጊዜ እናሳልፍ ቤት እየጠበቅኩሽ ነው። በቃ የኔ ፍቅር ወደ ስራ ሄድ እንዳይረፍድብህ። በጣም ስለናፈቅሽኝ ካንቺ ጋር ቤት ቆንጆ ጊዜ ማሳለፍ ፈልጋለሁ። ግን እኮ ከስራ ስትመለስ ይደርሳል። ችግር የለም ፈቃድ ጠይቃለሁ። እንዴ አንተ ስራ ሄድን ያስቀምጥልሃለሁ። እምነቴን ብታስቀምጭልኝ ጥሩ ነበር። ማለት ከኔ በላይ ካንቺ ጋር ቆንጆ ጊዜ የሚያሳልፈውን ሰው ማየት ፈልጋለሁ። ሻወሩን እኮ ረስቼው። ፓፓ ሙሉ ቃም ሞልቶልሻል። እንዳረበሻችሁ። ማንን ነው የምትረብሸው? ባንተ ቤት ከወንድ ጋር ልትይዛታ እንዴ? ሲስተር ካሜራውን አውርድ። ፕራንክ አረጋለሁ ብለሽ ይሄን ሰውዬ ከምታስቀምጪ የዮሃ ፈርኒቸርን ስልክ እንደዚህ አታስቀምጭም? ይኸውልህ አይቻለሁ። አጾሚም እንዴ? የጾም ነው ባክሽ። እሺ አከፍኛ። አረ ደግነት። አረ ነው። አዎ ነው። ማነሽ? ሜሪ እመትትዬ ቢጆ የስራውን ነገር አስበይበት ልቀጥሽ ወስኛለሁ። እውነቱን ነው ትዬ ጊዜ ያክብረኝ። ምን ነው እንዴ? ጠፋው ቦትስ ፖኪዮ ግን አገኘሁት። አረ ምን አገኘዋለሁ? አዲስ ገዝቼ ነው እንጂ መግዛትና ያረጋል ድጋሜ ለመሰራቅ እትዬ ከማፋጆት ብዬ ነው እንጂ የስፖኪዮ ሌባ ቺው ሜርኩሪ ናት። ወይ ጉድ! ሜሪ አይ ልጅ ነገር ቀድና ቁም ነገሩን ማትለዩም አይደል? አዲስ ትዳር እንዴት ነው እባክሽ? ሀብታም ነው ግን አይደማውም። ሜሪ ኦ ማይ ጂሰስ አንቺ አለሽ ከየት ተገኘሽ? ምን ሀብታም ማግባት እኮ ያጠፋል። ሀብታም ማግባት እንግልቱ ብዙ ነው። ጀመራችሁ ደግሞ ያዝናና አሰቃየኝ እኮ የኔን የፓሪስ እንግልቴ ማበነገረሽ የገዛልኝ ማርሴዲስ ነግሬሻለሁ። ፈጣሪ እስቲል መሬት ላይ ናችሁ። እኔው ጉድ እኮ ፕሌን ገዝቶ ሰርፕራይዝ አደረገኝ። እስቲል መሬት ላይ ናችሁ ስትይ ምን ለማለት ፈልገሽ ነው? አሁንም በድህነት መማቀቅ ላይ ናችሁ ነው እንዴ? አፍሽን የምትከፍቺው ባሌ ማን እንደሆነ ታውቂያለሽ? የኔ ባል ማን እንደሆነ የገባሽ አይመስለኝ። አይ እንግዲህ ወደዛ በተልካሻ ነገር መመንጻደቅ አይከብድም። በጣም ነው ማፈቅሽ እኔና እንዴ ወይ በዚህ የቆየሁባችሁ አይደለ ጓደኛዬ? ይሁን እንዴት ነህ? ደህና ነህ? እንዴት ነህ? ደህና ነህ? አንዴ ስልክ አውርቼ ልምጣ እንዴ? ለጉዞ የሚሆንሽ ብር ተቀበልሽ እንዴ? ባክሽ የለውም። ወደዛ እንደው ችጋራ መጥበስ እኮ መከራ እኮ ነው። መከራ ቢቀር እኮ ነው የሚሻለው። እንደው ቆይ ለቀን ውሎሽ ብሎ አንድ 20-50 ሺህ ብር ምንም አይሰጥሽም? ኧረ በጭራሽ። በጭዋ ታዲያ እንዴ አሁን ፍቺው ሴት ልጅ እኮ ነሽ። በዚህ እድሜሽ ካልተሽሞነሞንሽ ምን ያደርግልሻል? ያደለው ዱባይ ፓሪስ እየሄደ ይዝናና። አንቺ እዚህ ለሀገር ውስጥ ትሪፕ እንኳን ብር አይሰጥሽም አይደለ? ደግሞ እንዳትሞት ሌላ ሴት እያጫወተበት ነው። ብሩን እዛ እየረጨው ነው ለአንቺ እምቢ የሚልሽ። እንደዛ ይመስልሻል? አዎ ነው። እንደዛ ከሆነማ እሱም ብሩ ይቅርብኝ። ይቅርብሽ የጉማሬ ዳ ሲጀመር። ቆይ እንደው ስልክ ሲደወልለት ምን ወደዛ ሂዶ አስወራው። ሴት ብትሆን እኮ ነው። ሴት ናት እኮ። እውነትሽን እኮ ነው። የኔ ፍቅር ቆየሁባችሁ አይደል? በጣም ይቅርታ። መጣ ካሁን በኋላ እኔ እናንተ መሀል ያለው ነገር እንዲያቆም እፈልጋለሁ። ለምን? በቃ አልፈልግም። ቆይ ቤዚ ምን ሆነሽ ነው? ልቀቀኝ። ቆይ ሜሪ ምን ሆና ነው? እንጃ አባቷ ምንስ ብትሆን ጠርግ ትበላ። ምን እያልሽ ነው አንቺ? እንዴ ጠርግ ትበላ? ምንድን ነው የሚያደርግህ? እዛ የለመደችው ሹጋሮቿ ጋር ልትሄድ እኮ እንዲህ የምትሆነው ሲጀመር። ቆይ አይነን ገለጥ አድርገኛንም ይሄን እንጂ እዚ መርዝ እሽኮ የጅላንፎች እማ መኪናሽን ጠረግ አድርጌ ፏል አድርጋታ። አይ አያስፈልግም። ጀለስ አልሰማሻትም? እንዴ አልፈልግም አለች እኮ። ምን አገባሽ ትንኝ? እማ ፏርጋታለሁ። ወረድ ወያ ማአት ያውርድብሽ። አዝዤሻለሁ እና አልከፍልም እያልሽ ነው? አዎ አልከፍልም። ይቀራል እንዴ? በቃ ነገርኩህ እኮ ወንድም ሴትም እኩል ናቸው፣ አንድ ናቸው። ኧረ እባክሽ ሜርኩሪ፣ እንዴት ነው ወንድና ሴት አንድ የሚሆነው? እንዴት ነው አንድ የማይሆኑት? ቆይ ሴት ልጅ ከማን ታንሳለች? ታንሳለች አላልኩም ሜሪ፣ አሁንም እየሰማሽኝ። እኔ ታንሳለች አላልኩም። ታንሳለች ብለሃል። እንደውም ልንገርህ ወንድም ሴትም በሁሉም ነገር እኩል ናቸው። ወንድ ማድረግ የሚችለውን ሴትም ልጅ ማድረግ ትችላለች። በቃ ወንድ ማድረግ የሚችለው ሴትም ማድረግ ትችላለች። ምን? ወንድ ሱፍ ለብሶ ስራ መሄድ ይችላል። እሱ ከቻለ ደግሞ አንቺ ከማን ታሻለሽ? ቤሎሽን ቂቅ አርግሽ እስኪ ስራ ሂጂያ። ንገሪልኝ እስቲ እኔ ቅመም፣ እቺ ቅጥ ያጣች ፌሚኒስት